ታችንን እንዳበላሽብን በጣም እየፈራው ይሄ ውድድር አስቡት እንግዲህ ራይስም ሆነ ሳሊባ አመቱን ሙሉ ምን ሲሰሩ እንደነበረ ታውቃላችሁ አይደለ? ታዲያ አሁን ላይ እነዚህ ልጆች ደግሞ በዚህ ቱርናመንት ላይ እንደዚህ አይነት ጉዳት አስተናግደው መውጣታቸው በጣም ከባድ ነው። ራይስ ለነገ ጨዋታ ይኖር አይኖር እርግጠኛ አይደለም። ይኖራል የሚል ነው ሰፊ ግምት ያለው። ሳሊባ ጨዋታውን መቀጠል አቅቶት ነው ዛሬ የወጣው ማንዬ እና ቀጣይ ሲዝናችን ድሪማችን ቢግ ነው። የፕሪሚየር ሊግ ብቻ አይደለም ሐሳባችን ሻምፒዮንስ ሊግ ላይ ፋይናል ደርሰናል። ቀጣይ እናሳካዋለን ብለን እያሰብን ባለበት ሁኔታ ላይ የቡድናችን የልብ ምት የሆኑ ወሳኝ ተጫዋቾች ግን ሜዳ ላይ በጣም ከባድ ነገር እያጋጠማቸው እየወጡ ይገኛሉ። ማንኛውም ሳሊባም ዛሬ ተጎድቶ ወጥቷል። ቀለል ሊያደርግልህ አባቴ ሌላ ምን ይባላል? ቀጣይ ዓመት በጣም ብዙ ቦታ አጋዥ ተጫዋቾች መግዛት ሳይኖርብን አይቀርም። እኔ በጣም እየሰጋው ነው። በጣም ጀማው ማን ሳሊባ አረደብራል እንዴ ሰሊባ ፈርስት ሃፍ ላይ ተጎድቶ ሲወጣ ማን ነው ምን ሲል ይሰማል? ማይ ባክ ኢዝ ጎን ጀርባዬ የለም ነው በቃ ባጭሩ ማን ነው ጀርባው ማን ነው? አረ ስፓይናል ኮርዳቸውን ምናምን የጨረስነው ማን ነው? ዴክለር ራይስም እንደዚህ ጀርባዬንና ሃምስትሪንጌ ነው እያለ ያለው። በተለይ ጀርባው ማለት የጀመረውማ ፕሪሚየር ሊግ ውስጥ እያለ ነው ገና ሳያልቅ በፊት ነው ገባ አይደለ? በቃ የመጀመሪያው 3 ወር ማን ነው በአርሰናል ቢ ነው ገባ አይደለ? ከዛ በኋላ ማርሽ ምናምን ነገር አዲሱ ፔፕኛ ነን እኮ ከዛ መጀመሪያ አካባቢ የምትሮጪውና የምታወሪው ሰውዬ በኋላ አካባቢ እንደምትከፊበት እነግርሻለሁ ነው የምልሽ። በሞስኬራ ይወገምለት ወይስ ሌላ ተጫዋች ማስፈረም አለብን? ወልማርት ሄደን አሪፍ ቃል ምናምን እየተባለ ነው ምናምን ነገር ምናልባት እሱ ልናስፈርም እንችላለን። ምክንያቱም እዛ የፈለግከውን ነገር ነው የምትገዛው ገባ? አሰልጣኝ ራሱ ይገዛል ቸልሲ ቤት ሄደ። ስለዛ አቼምፖንግን ምናምን ነገር እያዩ ነው የሚባል መረጃ አለ። ሞስኬራም አለ ገባር ላይ የሆነ ነገር መፍጠር አቅተን ነው ማለት ሰሊባ ማለፍ አለበት። ይሄን ዓለም ዋንጫ የዋንጫው ጨዋታ ካለፋችሁ ዛሬ በጣም ስፔን እያስቸገራችሁ ነው። ካለፋችሁ ምንም ማድረግ አይቻልም። ለኳ የምትባለው ሰውዬ ተቀይረህ መግባትህ ነው እንደው ምን የገረመኝ ማለት ነው። ከኮናቴ የተሻለ ትበልጣለህ ብሎ ያስባል። ኮናቴ 4ኛ ቾይስ ሴንተር ባክ ነው ለድቻምስ። ለኳ የሚባለው ሰውዬ ወልማርት አፍጥኑና ግዙትና 2 ዓመት ሲበስል ምናምን እኛ እንወስዷለን። አንቺ አርክ የሚሆን ሰውዬ ማለት አሰልጣኝ ሚስት ትሸጫለሽ። ለክለባችን ለአርሰናል ደጋፊዎች አንድ መጥፎ ዜና አለ። ፈረንሳይ ከስፔን በሚያደርጉት ጨዋታ ላይ 29ኛው ደቂቃ ላይ ዊሊያም ሳሊባ በጉዳት ተቀይሮ ወጥቷል ማለት ነው። እነ ራይስ እነ ሳካም ጉዳት እያስቸገራቸው ይገኛል። አሁን ደግሞ ዊሊያም ሳሊባም ቀጥሏል ማለት ነው። ይመቻችሁ። ዊሊያም ሳሊባ ወጣ። ዊሊያም ሳሊባ ተጎድቶ ወጣ። በተደጋጋሚ ገልጸናል። ሳሊባ፣ ዲክላን ራይስ እና ቡካዮ ሳካ ለአርሰናል በቀጣዩ ዓመት እስከ መስከረም እስከ ጥቅምት ድረስ ብዙ አገልግሎት የሚሰጡ ተጫዋቾች አይመስሉም። ሰርጀሪ ወይም ቀዶ ጥገና ያደርጋል እየተባለ ነው። ከዚህ ከዓለም ዋንጫው በኋላ ሳሊባ ግን ፈረንሳዮች ድንጋጤ የፈረንሳይ ብሔራዊ ቡድን በ1998 እና በ2018 ሁለት ጊዜ ዋንጫ ወስዷል። የአርሰናሉ ዲፌንደር ዊሊያም ሳሊባ ጉዳት አስተናግዶ በሕክምና ባለሙያዎች ታጅቦ እየወጣ ነው። ማየት ማልፈልገው መስማት ማልፈልገው ነገር ማለት ነው። ዊሊያም ሳሊባ ያው ታውቃላችሁ በጉዳት ተቀይሮ ወጥቷል ማለት ነው። እና ጉዳት ከዚህም በፊት ጉዳት ላይ ሆኖ እንደሚጫወት እናውቃለን። ሳሊባና ዲክላን ራይስ ጉዳት ላይ ሆኖ እንደሚጫወቱ እናውቃለን። ዛሬ ግን ፊቱን ሳይው ማለት ነው ደስ አላለኝም። ዊሊያም ሳሊባ ቀላሉን እንዲያደርግልህ እመኝልሃለሁ። በጣም ያንተ የጀርባ አጥንት ነህ። እኔ ለሀገራቸው ሲጮቱ በጣም ምጠላውና የሚያስጠላኝ ነገር ቢኖር ጉዳት ነው። እና ለማንኛውም ቀላሉን ያደርግልህ ሳሊባዬ ትመችናለህ። ሰዎች ፈርስት ሃፍ ተጠናቋል። በጣም የሚደብሩ ነገር ዊሊያም ሳሊባ ተጎድቷል። ፈርስት ሃፉን ስፔን 1-0 እየመራችሁ ወጥተዋል። እንግዲህ ማይክል ኦያርዛባል ፔናልቲ አግብተው እንግዲህ 1-0 እየመራችሁ ስፔን ወደ ጨዋታው እንመለሳለን። ግን ሳሊባ 28ኛው ደቂቃ ላይ ተጎደው ብሎ ተቀምጦ ከዛ በኋላ ተቀይሮ ወጥቷልና ማይ ባክ ኢዝ ጎን ነው እያለ የነበረው ብቻ ጀርባው ነው ችግሩ የነበረው እና ይሄ ነገር ቀላሉን ያድርግለት። ምክንያቱም የፕሪሚየር ሊግ አሁን ኦገስት ላይ ይጀምራል። ሰዎች በጣም ችግር ነው ደግሞ ከዚህ በፊት ያው ሳሊባ እስከ ጥቅምት ድረስ አይጫወትም ወይም ደግሞ ሰርጀሪ ያደርጋል አገልግሎቱ ለአርሰናል አይሰጥም እየተባለ ነበር። ብቻ ይሄን ነገር ቀላል ያድርግለት ለሳሊባ። ብቻ ሰዎች 1-0 ስፔን እየመራች ነው እንደነገርኳችሁ ኦያርዛባል አግብቶ ነው። ጨዋታውን ግን ሰከንድ ሃፍ is going to be very amazing። እውነቴን ነው የምላችሁ። በተለይ ፍራንስ ይሄ የሁለቱም አሰልጣኞች ይጠበቃል። ግን ፈረንሳይ ሰከንድ ሃፍ ላይ ፐርፎርም ታደርግ ይመስለኛል ሰዎች። ከዛ በተጨማሪ ደግሞ ስፔን በቃ ያንን ጎል ማግባቷ ነው እንጂ ጨዋታው ተመጣጣኝ ነው። ሰዎች ግን ሰከንድ ሃፍ ላይ አሰልጣኙ ትክክለኛ ነገር ካደረገ ለፈረንሳይና ፈረንሳይ ሳምሃው ትሬን አፕ ማድረግ ከቻለች በጣም ይቀላታል። ምክንያቱም ጨዋታው ሊጠናቀቅ ሲል ፈርስት ሃፍ ሊያልቅ ሲል ትንሽ ተስፋ ታይቶባታል። ብቻ ሰከንድ ሃፍ ላይ ያመልጣችሁ እንዴ 100 ሚሊዮኑ ትሬኒንግ መስራት ጀመረ። 100 ሚሊዮኑ በካሜራ ታየ። ቶናሊዬን ያባት እንዴት በካሜራ እንዴት በነፃ ታሳይብኛለህ? እንዴት በነፃ አይጂ ላይ ፖስት ታደርጋለህ? በ100 ሚሊዮን መጥቶ ቡዳ እንዳታስበላብኝ እረፍ። ይሄን ሰውዬ እንደ ቀልድ እንዳታዩት። በቀኝ እግሩ ብቻ ማለት ነው ሳንቶስ እና ቲልመንስን ይዟል። ዝም ብሎ በቀኝ እግሩ ብቻ ማለት ነው።
በቀኝ እግሩ ዝም ብሎ ሳንቶስና ቲልመንዝን ይዟል ዝም ብሎ ማለት ነው። በቃ በግራ እግሩ ደግሞ ሌላ ታሪክ፣ ከላይ ሌላ ታሪክ አለቀ። እና በነፃ በካሜራ አረ ቶናሊ የኔ አባት እወድሃለሁ። የጁሊያን አልቫሬዝን ዝውውር በተመለከተ አንድ ሶፍ አርሰናል አዲስ መረጃ ወየ ብሎናል። ሀቢቢ በደንብ ኮፒ ሊንክ ይደረግልኝ። ሰሞኑን ተዘናግታችኋል። በአርሰናል ባለቤቶችና በአትሌቲኮ ማድሪድ መካከል በቅርብ ጊዜ ቀጥተኛ የሆነ በዝውውሩ ጉዳይ ንግግሮች እንዳሉ አንድ ኦፍ አርሰናል ገልጿል። ሲቀጥል የልጁ ፍላጎት አሁንም ባርሴሎና ነው፣ ግን እሱ የማይሳካ ከሆነ ወደ ለንደን የመምጣትን ፍላጎት አለው። እናም አትሌቲኮ ማድሪዶች ለባርሴሎና መሸጥ አይፈልጉም ልጁን። እንግዲህ አትሌቲኮ ባርሴሎና ደግሞ ከዓለም ዋንጫ በኋላ የመጨረሻ የሆነ ሙከራውን ይሞክራል የሚል መረጃ አግኝቻለሁ ብሏል አንድ ኦፍ አርሰናል። ሲቀጥል ሚኬል አርቴታ አሁንም ይሄ የፊት መስመሩ ማጠናከር የሚፈልገው በዚህ በሁሊያን አልቫሬዝ አማካኝነት ላይ እሱን በደንብ አድርጎ ይፈልገዋል ብሎናል አንድ ኦፍ አርሰናል። ነገሩ ኮምፕሊኬትድ ነው፣ ምክንያቱም የፕራይስ ይሄ ማርጅኑ ለራሱ አትሌቲኮን አርሰናል የሚፈልጉበት መገበያው ማለት ነውና ሲቀጥል አንድሬ ቤርታ አሁን በዚህ ሰዓት ከፋሚሊዎች ጋር ስፔን ያለውና ይሄን አጋጣሚ ተጠቅሞ ከሆነ ምንጭ እንዳገኘሁት ከአትሌቲኮ ማድሪድ ሰዎች ጋር ንግግር ያደርጋል የሚል መረጃ ማግኝቻለሁ ብሏል አንድ ኦፍ አርሰናል። እስኪ ስለዚህ ጉዳይ ፈርዘር የሆነ መረጃ ሌላ ጊዜ ነው እንትን እላችኋለሁ ያለም ማለት ነው። ስለዚህም ስለ ሌሎችም ዝውውሮችም አንስቷል እና ብቻ ትናንት ሚጌል ደናን ይሄን መረጃ ሲያነሳው እኔ እውነት አልመሰለኝም ነበር። አንድ ኦፍ አርሰናል አረጋግጦታል፣ ሪል ነው ማለት ነው። ሀቢቢ እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ እንደዚህ አይነት ግትት ያለ ዝውውር ውስጥ ባይገቡ ባይ ነው። ልጁ የመጀመሪያ ፍላጎቱ እኛ ካሉ ሲቀጥል ስለ ሞርጋን ሮጀርስ፣ ስለ ብሩኖ ጉማሬሽ ምናምን ስለ ገብርኤል ጄሱስ አዲስ መረጃዎች አሉ። በሌላ ቪዲዮ ከችላሉ። ድን ባለፈው 40 ዓመት ተጫዋች አስፈረማችሁ ዝም አሉ። አሁን 29 አስፈረማችሁ። ለዚህም ዝም እንበልና እኔ እኮ ተናግሬያለሁ። ወያላው እዚህ ጋር ጥፍር ነው ማብቀል ያለበት፣ ፀጉር አይደለም እግር ነው ተሸክሞ የሚሽከረከረው አልኩኝ። የሚሰማኝ አጣው። በቃ ቴሌማንስ የተወለደው 1997 ሜይ ላይ፣ ጉማሬሽ ደግሞ 1997 ኖቬምበር። የ6 ወር ልዩነት ነው ያለው። ግን ጉማሬሽ ቢፈርም ወያላው ቂጡ አበጡ ይስቃል። አሁን ግን እዚህ ጋር መጥቶ ሼባ ይላል። አረጡ ወያላ አረጡ እኔ ሻንተን ሀውል አስቆጠረች። ለብሩኖ ጉማሬስ ለ28 ዓመት ተጫዋች ጉዳት ላለበት 90 ሚሊዮን ፓውንድ ኒውካስል ዩናይትድ ይጠይቃል። ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ብዙ ልምድ ያለው ሁለገብ ተጫዋችን በ35 ሚሊዮን ፓውንድ አምጥቶ ልታጣጥለው አችልም። ቀጣይ ዓመት መሀል ሜዳችን ይህንን ይመስላል። 2 ሴንትራል አታኪንግ ሚድፊልደር ተጫዋቾች አሉን፣ ብሩኖ ሚጌል ፈርናንዴሽ እና ሜሰን ማውንት። 2 ደግሞ ሲዲኤም እና እንዲሁም ሲኤም ላይ የሚጫወቱ ተጫዋቾች አሉ፣ አንድሬ ሳንቶስ እና ኮቢ ማይኖ። 1 ተጫዋች ደግሞ ሲዲኤምም ሲኤምም ሴንትራል አታኪንግ ሚድፊልደርም ሆኖ የሚጫወት በ35 ሚሊዮን ፓውንድ ትናንትና ያስፈረም ነው። ዛሬ ደግሞ ካሪንግተን ተገኝቶ ሜዲካሉን ጨርሶ ለማንቸስተር ዩናይትድ መፈረሙ ይፋ የሆኑ ቴሌማንስ አለን። ስለዚህ እነዚህ 5ቱ ተጫዋቾች እያፈራረቅን በ4 ቱርናመንት ቀጣይ ዓመት እንጫወታለን። ማንቸስተር ዩናይትድ ለመሃል ሜዳው ፊርማ 150 ሚሊዮን ፓውንድ ለማይክል ካሪክ እንደፈቀደለት ታስታውሳላችሁ። እስካሁን ለ2 ፊርማዎች 85 ሚሊዮን ፓውንድ አውጥተናል። ለአንድሬ ሳንቶስ 50 ሚሊዮን ፓውንድ፣ ለቴሌማንስ ደግሞ 35 ሚሊዮን ፓውንድ አውጥተናል። ክለባችን ማንቸስተር ዩናይትድ ለመሃል ሜዳው ደግሞ 150 ሚሊዮን ፓውንድ መመደቡ ይታወቃል። ስለዚህ 65 ሚሊዮን ፓውንድ ይቀረናል። በዚህ 65 ሚሊዮን ፓውንድ ደግሞ አንድ ሁነኛ የመሃል ሜዳ ተጫዋች እናመጣለን። ካርሎስ ባሌባን ወይም ማኑ ኮኒን። ከሁለቱ ወደ ክለባችን ማን ቢመጣ ደስ ይላቸዋል? ሉዊስ ሃልና ሰመርቪልም በዚህ በክረምቱ